ነትም ይመስላል። ምክንያቱም ሁኔታዎች በጣም እየተቀየሩ ነው ሀገራችን ላይ፣ እንደ ድሮ አይደለችም ሀገራችን አሁንና ልጅቷ ባለ ትዳር ናት። ከባሏ ጋርና ከሁለት ልጆቿ ጋር የምትኖረው በጣም ጥሩ ስራ ያላቸው ባልና ሚስቶች ናቸው። እሱም ስራውን ይሰራል፣ እሷም ትሰራለች። ጥሩ ነው የሚኖሩት። ሁለት ወንድ ልጆች አላቸው። ደስተኛ የሆነ ህይወት ነው ያላቸው እና ለስራ ብሎ የሆነ ሀገር ሄዷል። እሱ አጋጣሚ ማለት ነው ይሄ ነገር የተከሰተበት አጋጣሚ እሱ ሄዷል ሀገር፣ ሌላ ሀገር። ቤት ውስጥ ላፕቶፕ አለ እና ላፕቶፑን ረስቶት ነው ሄደው እና መኝታ ቤት ውስጥ ሆኛለች። ላፕቶፕ በጣም ይጮሃል፣ የሜሴጅ ኢንካሚንግ ሜሴጅ ኖቲፊኬሽን ይጮሃል አለች እና ምንድነው ብዬ አየሁት ከፍቻለች። ስታየው ያየችው ነገር በጣም ዘግናኝ ነው። ምንድነው ብትሉ ባሏ ህጋዊ ባሏ የልጇ አባት እሷ ባሌ ብላ ወዳ አክብራ የምትኖረው ባሏ ግብረ ሰዶማዊ ነው። ከሌላ ወንድ ጋር ግብረ ሰዶም ሲፈጽም የሴት ልብስ ለብሶ እንደ ሴት አክት ሲያደርግ ሜሴጆች ውስጥ እንዳለ ገብተስታይ ማለት ነው። ያ ሰው ደግሞ አብሮት የሚሰራ ጓደኛው ነው። ቤታቸው የሚመጣ ከልጆቻቸው ጋር የሚጫወት ኖርማል አይነት ሰው ነው አለችና ግን ቪዲዮ ላይ ያየችውን ግን በቃ እኔ ለሷ እኔን አመመኝ። እሷን ቦታው ላይ ሆና ኢማጂን ማድረግ አልችልም። እሷ ላየችውን ያሙኛል። እውነት ነው የምላችሁ፣ በጣም ነው የሚዘገነነው። በተለይ የምታምኑት ባሌ ብላ የምታምነው ሰው የልጆቹ አባት የሆነ ሰው እንደዚህ አይነት እና ወንዶች እርግጠኛ ካልሆናችሁ ለምንድን ነው ሴት የምታገቡት? በወንድነታችሁ እርግጠኛ ካልሆናችሁ ለምን የሰው ያታበላሻላችሁ? ይሄ ታሪክ አዲስ አይደለም። ከዚህ በፊትም ሰምተነዋል። ከዚህ በፊትም ባሌ ብላ የኖረች እሱ ደብል ላይፍ ይኖራል። ከሌላ ወንድ ጋር ግብረ ሰዶማዊ ነው በድብቅ። በዚህ ደግሞ ትዳር ይዞ በጣም ብዙ ሰዎች እንደዚህ አይነት ህይወት ይኖራሉ። ለምን የሰው ህይወት ታጨልማላችሁ? እቺ ልጅ ከዚህ በኋላ እሺ ከሱ ጋር እንኳን መፋታቱ አይቀርም። እስካሁን እሱ እንደምታውቅ አያውቅም። በነገራችን ላይ እሷ ናት የምታውቀው እንጂ እሱ አያውቅም። ግን በቃ እርግጠኛ ካልሆናችሁ አታግቡ፣ ልጅ አትውለዱ ከሴት ጋር። በቃ ራሳችሁን ችላችሁ ወደ መጥፋት ከሆነ ፍላጎቶች ጥፉ፣ ግን የሰውን ህይወት አብራችሁ አታጥፉ። እና ይሄ በጣም እኔ እውነት አሳዘነችኝ። እቺ ልጅ አሁን ጭንቅላቷ ምን ያህል ሊጎዳ እንደሚችል አስቡ። እና በጣም ያሳዝናል። እኔ በጣም አዝኛለሁ። አሁን እሷ ምንድን ያለችው ምን ላድርግ ብላ ነው የወጣችው። እንደማቅ አያውቅም እሱ። አብሬው መሆን አልቻልኩም ማለች። አልጋ ለየተን ያለ ነው አለች። አብሬው መሆን አልቻልኩም። እሱ ደግሞ እኔ እንደማቅ አያውቅም እና ምን